ፊዳከ አቢ ወኡሚ ያ ረሱለላህ። አንዴ ይህን ስሞትማ ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ነው ዳት መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ወላሂ እጅግ በጣም እናመሰግንሃለን። አንተ ሳታስበው ውለታ ዋልክልን። በዚህ በተከበረው ወር ረመዳን በእኔ ነቢይ በሙሐመድ ስም ቀኑንም ቲክቶኩንም አሸበረቀ ነው። ስማ እሳቸውን በነካ ቁጥር በልባችን ውስጥ ፍቅራቸው እየጨመረ ይመጣል እንጂ አንሸማቀቅባቸውም ጎበዝ። እናንተ አንተ ደግሞ ይህንን ቪዲዮ በሰለዋት እናድምቀው። አዳምጡኝ። ለመሆኑ ጭንቀት ነው አይደል እንደዚህ የሚያደርግህ? ለጭንቀትህ ሁሉ የእሳቸውን ስም ስትጠራ በአንዴ እንደሚለቅህ ታውቃለህ? ግን ለነገሩ ካንተ ቀድሞ እላይ ላይ የሰፈረው ሰይጣን ዳቢሎስ ስለሚያውቀው እሳቸውን በመዝለፍና በመስደብ ላይ ቢዚ እንድትሆን አደረገህ። እኛ ሙስሊሞች ላንተም ለመሰሎችህም ምን እንደምንመኝ ታውቃለህ? በዚህ ምላስህ ሰበብ አላህ በፍቅራቸው ጠብር ግፍ እንድትል ያድርግህ፣ ወይ ደግሞ ልብህን ሰባብሮት የዘመናችን ርካሹ ሰው ሆኖ ያሳየህ። እስቲ ሁላችሁም የነቢይ ወዳጆች በሙሉ ይህንን ቪዲዮ ከወትሮ በተለየ መልኩ በሰለዋት እናድምቀው፣ እናሸባርቀው። እንዲሁም ይህ ቪዲዮ ለሁሉም ሙስሊም በአጠቃላይ ደርሶ በእሳቸው ላይ ከፍተኛ ቁጥር ያለፈ ሰለዋትን እንድናሳልፍ ሼር እናድርገው። የኔ ነቢይ የኔ ሙሐመድ محمد 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 والمحمد وتلذذ بمحمد محمد 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 والمحمد وتلذذ بمحمد